ሞባይል ዳታ እየሞላችሁ ቲክቶክ እና ፌስቡክ ላይ ስክሮል በማድረግ ጊዜያችሁን ታቃጥላላችሁ? ወይስ እዛው እጃችሁ ላይ ባለው ስልክ የቤት የተለያዩ ወጪዎቻችሁን መሸፈን ትፈልጋላችሁ? ሰላም፣ ተፈራ በራ ነኝ። ብዙዎቻችሁ ኦንላይንን ስራ በኢትዮጵያ ውስጥ ነው ብላችሁ ታስቡ ይሆናል። ግን ብልህ ከሆናችሁ ዛሬ የማሳያችሁ ዘዴ በመጠቀም በወር እስከ 10,000 ብር እና ከዚያ በላይ መስራት ትችላላችሁ። ይህ ምንም ማጋነን አይደለም። ብዙ ወጣቶች እየሰሩበት ያለ ዘዴ ነው። ምንም ብር ማውጣት አይጠበቅባችሁም። ላፕቶፕ አያስፈልግም። የሚያስፈልገው ይኸው ስልክ ብቻ ነው። ቻናሉን ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። ቪዲዮውን ላይክ አድርጋችሁ ጀምሮ ወደ ገደለው እንግባ። ዋናው ዘዴው ምንድን ነው? እሺ፣ ዘዴው ምንድን ነው? ስሙ ዲጂታል ማርኬቲንግ ስራ ይባላል። ግን የምንሰራው በተለየ መንገድ ነው። ብዙ ነጋዴዎች እቃ አላቸው፣ ግን እንዴት መሸጥ እንዳለባቸው አያውቁም። እናንተ ደግሞ ስልክ፣ ኢንተርኔት አላችሁ። ስራው ቀላል ነው። የእነሱን እቃ በራሳችሁ ቲክቶክ ወይም የቴሌግራም ቻናል ላይ አስተዋውቃችሁ ለተሸጠው እቃ ኮሚሽን መቀበል ነው። ለምሳሌ አንድ ጫማ 1,000 ብር ቢሆን እናንተ በ1,300 ብር ብትሸጡ 300 ብር የእናንተ ትርፍ ነው ማለት ነው። በቀን አንድ ጫማ ብትሸጡ በወር 9,000 ብር ሰራችሁ ማለት ነው። ቀላል አይደል? አሁን ወደ ተግባሩ እንግባ። በሶስት ደረጃ እንዴት እንደምትጀምሩ ላሳያችሁ። ደረጃ 1፣ የምትሸጡትን ዕቃ መምረጥ። ሁሉንም ነገር ለመሸጥ አትሞክሩ። ሰዎች የሚፈልጉትን ምረጡ። ለምሳሌ የሴቶች ልብስ፣ ኤሌክትሮኒክስ ወይም የቤት ዕቃዎች። በአሁኑ ሰዓት ጫማና ኤሌክትሮኒክስ ቲክቶክ ላይ በጣም ይሸጣሉ። ደረጃ 2፣ አቅራቢ መፈለግ። መርካቶ መሄድ አይጠበቅባቸው። ቴሌግራም ላይ ግቡና ሆልሴል ኢትዮጵያ ወይም የጅምላ ጫማ ብላችሁ ሰርች አድርጉ። የጅምላ ጫማ ሻጮችን ታገኛላችሁ። ፎቶዎቻችሁን አውርዱ፣ ዋጋ ጠይቁ። ደረጃ 3፣ ማስተዋወቅ። ይህ ወሳኝ ፓርት ነው። የቴሌግራም ቻናል ክፈቱ፣ እንዲሁም ቲክቶክ ላይ የአካውንት ስም አውጡ። ለምሳሌ ተፈራ ብራንድ ሴልስ ብዬ ማውጣት እችላለሁ። ፎቶዎችን በቪዲዮ መልክ እያቀነባበራችሁ ቲክቶክ ላይ ልቀቁ። የድምፅና የሚስብ ጽሑፍ ተጠቀሙ። ፕሮፋይላችሁ ላይ የቴሌግራም ሊንካችሁን አስቀምጡ። ሰዎች ዋጋ ሲጠይቁ ወደ ቴሌግራም ጋብዟችሁ ሽጡላቸው። ለስኬት የሚረዱ ወሳኝ ምክሮች። ይህንን ስራ ውጤታማ ለማድረግ 2 ነገሮች ያስፈልጋሉ። የመጀመሪያው የቪዲዮ ጥራት። ቲክቶክ ላይ የምትለቁት ቪዲዮ ሳቢ መሆን አለበት። ካፕካት ተጠቅማችሁ አሪፍ ኤዲቲንግ ስሩ። ሁለተኛው ታማኝነት። ደንበኛ አክብሩ። ያላችሁን ዕቃ በትክክል ግለጹ። አንድ ሰው በደንብ ካስተናገዳችሁ ለጓደኞቹም ይነግሩላችኋል። ጓደኞቼ፣ ይህ ስራ ትዕግስት ይፈልጋል። በመጀመሪያው ቀን ላይሳካ ይችላል፣ ግን በየቀኑ ቪዲዮ ከለቀቃችሁ ታዩታላችሁ። 10,000 ብር መነሻ እንጂ መድረሻ አይደለም። የቲክቶክ ቪዲዮ እንዴት ኤዲት እንደሚደረግ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 ይለቀቅ ብላችሁ ጻፉልኝ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለዲጂታል ቲዩብ ቻናል ሳብስክራይብ በማድረግ አይረሳ። ቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።